የከበሩ ድንጋዮች ምን ናቸው? ዛሬ ስለ ከበሩ ድንጋዮች የተወሰኑ ነገር ልንገራችሁ። እስቲ በመጀመሪያ ይህን ጥያቄ ልጠይቃችሁ፣ የከበረ ድንጋይ ምንድን ነው? ዛሬ ስለ ከበረ ድንጋይ ስራ ዘርፍ አዋጭነት እንዲሁም ኢትዮጵያ ውስጥ የሚገኙትን የከበሩ ድንጋዮች ወደ ውጭ ብትልኳቸው ሊያዋጣሉ የሚባሉ ድንጋዮችን እንዲሁም ዘርፉ ላይ ያሉ አስቸጋሪ እንዲሁም ምቹ ሁኔታዎች ናቸው የሚባሉትን እያንዳንዳቸውን ነገር እኔ እነግራችኋለሁ። ወደዚህ ስራ ዘርፍ መሰማራት ለምትፈልጉ ትልቅ መረጃ ይሆናችኋል ብዬ አስባለሁ። እስከ መጨረሻው ድረስ አብራችሁን ከቆያችሁ ታተርፉበታላችሁ። እዩ ነኝ። እንደምን ሰነበታችሁ የከበሩ ድንጋዮች በኢትዮጵያ ቤተሰቦች። ዛሬም እንደተለመደው ስለ ከበረ ድንጋይ ላወራችሁ ተገኝቻለሁ። በመጀመሪያ ይህን ጥያቄ ልጠይቃችሁ እስቲ፣ የከበረ ድንጋይ ምንድን ነው? ይህንን ጥያቄ መልሱልኝ ኮሜንት ላይ። እኔ ደግሞ ስለ ከበረ ድንጋይ ቢዝነስ እና ኢትዮጵያ ውስጥ ስላሉት የተለያዩ የከበሩ ድንጋዮች እነግራችኋለሁ። መጨረሻ ላይ የከበረ ድንጋይ ምንድን ነው የሚለውንም በማብራሪያ እነግራችኋለሁ ማለት ነው። በኢትዮጵያ ውስጥ የሚገኙት የከበሩ ድንጋዮች አዋጭነታቸው እንዲሁም ዘርፉ ላይ ያሉ ሰዎችስ ምን ያክል በእውቀት ላይ የተመሰረተ ነው የሚለውን ነገር ልንገራችሁ። በከበረ ድንጋይ ስራ ዘርፍ ላይ ያለው አብዛኛው ሰው አይታችሁ ከሆነ ማይኒንግ ሳይት ላይ ያሉ ሰዎች እንዲሁም በድለላ ስራ ላይ የሚሰሩ ናቸው እንጂ በሀብት ደረጃ ኢንቨስት አድርገው የሚሰሩ ሰዎች በጣም ውስን ናቸው። ይህ ደግሞ በዘርፉ ላይ ሀገራችን ብዙ እንዳትጠቀም እንዲሁም ለደላሎች የተጋለጠ ስራ እንዲኖረው ያደረገበት ሁኔታ ነው ያለው። እዚህ ዘርፍ ላይ ኢንቨስት ማድረግና መስራት የምትፈልጉ ሰዎች የአዋጭነት ሁኔታ ምን ሊሆን እንደሚችል ልንገራችሁ። አዋጭነት የከበረ ድንጋይ ስራ ዘርፍ ኢትዮጵያ ውስጥ በጣም አዋጭ ከሚባሉ የስራ ዘርፎች ውስጥ የሚመደብ ነው። ምክንያቱ ደግሞ በዘርፉ ላይ ብዙ ሰዎች አለመኖራቸው፣ እንደ አገራችን የቆዳ ስፋት እንዲሁም እንደሚገኙት የከበሩ ድንጋዮች ብዛት በብዛት የማይሰራበት ዘርፍ እንደሆነ ይታመናል። በቅርብ ጊዜ ወዲህ ደግሞ አሪፍ መነቃቃትን ከሚያሳዩ የስራ ዘርፎች ውስጥ አንደኛው ነው። ስለዚህ እዚህ ስራ ላይ መሰማራት የምትፈልጉ ሰዎች የከበረ ድንጋይ ስራ ላይ ኢንቨስት ለማድረግ ስታስቡ መጀመሪያ መጠንቀቅ ያለባችሁ ነገር ገንዘብ ኢንቨስት ከማድረግ ይልቅ ስለ ድንጋዮች ልየታ መማር እንዲሁም መቅረጽና ማስዋብን መማር እንዲሁም ሌሎች ሰዎችን ያንን ስራ ሊሰሩላችሁ የሚችሉ ሰዎችን አስተምሮ የማብቃት ግዴታ ሊኖርባችኋል ማለት ነው። ይሄ ደግሞ ዘርፉ ላይ ገና ያልተነቃቃና በጣም ብዙ ስራ የሚጠይቅ ከመሆኑ አንጻር እዚህ ዘርፍ ላይ እናንተ ኢንቨስት አድርጋችሁ ከመግዛታችሁ በፊት ጥንቃቄ ልታደርጉበት ይገባል ብዬ የማምነውን ነገር ነው የምነግራችሁ። ስለዚህ ወደዚህ ስራ ዘርፍ ብንገባ የጥሬ ዕቃ እጥረት ያጋጥመን ይሆን ወይ ብላችሁ የማትሰጉባቸው የተለያዩ የከበሩ ድንጋዮች አሉ ኢትዮጵያ ውስጥ። በኦፓል ስራ ላይ መሰማራት ከፈለጋችሁ በዘርፉ በዓለም ላይም ቢሆን አሁን ላይ የኢትዮጵያ ኦፓል በጣም ታዋቂና በሁሉም ዓለማት በሚባል ደረጃ የሚታወቅ ነው። በክምችት በብዛት የሚገኝ የከበረ ድንጋይ ነው ማለት ነው። ሌላው ወደ ሻኪሶ አካባቢ የሚገኘው ኤምራልድ እንዲሁም እዛው ሻኪሶ አካባቢ የተለያየ የወርቅ ክምችት እንዲሁም ሌሎች የተለያዩ ድንጋዮች አሉ። ወደ ሻኪሶ ወይም ደግሞ ደቡብ ምዕራብ ኢትዮጵያ እንዲሁም ጉጂ አካባቢ በብዛት የሚገኙ የተለያዩ ድንጋዮች አሉ። ቅርብ ጊዜ ወዲህ እንደዚህ ከተገኙ ድንጋዮች ውስጥ በትግራይ አካባቢ የሚገኘው ሳፋየር ከፍተኛውን ድርሻ ይይዛል። ሌሎች ድንጋዮችም አሉ እንደ አሜቲስት፣ ቶርማሊን፣ ቶፓዝ፣ አኳማሪን የተለያዩ ድንጋዮች በጣም አዋጭ የሆኑ በኢትዮጵያ በብዛት የሚገኙ ድንጋዮች አሉ። እናንተ የትኛው ዘርፍ ላይ መሰማራት አስባችኋል? ማማከር የምትፈልጉ ሰዎችም ስለ አዋጭነቱን ጥያቄ መጠየቅ እንዲሁም መማር የምትፈልጉ ሰዎች እኛ ልታናገሩን ትችላላችሁ። ለዚህ ደግሞ እኛ ዝግጁ ነን። የከበረ ድንጋይ ስራ ሊያዋጣ የሚችለው ምን ቢጨመርበት ነው? ለምሳሌ አንድ የከበረ ድንጋይ ገዝታችሁ ከመሸጥ ባለፈ እናንተ እሴት ጨምራችሁ ፖሊሽ አድርጋችሁ ቀርጻችሁ ብትሸጡት በጣም አዋጭ ይሆናል ማለት ነው። ይሄ እሴት በመጨመር ምናልባትም ከ3 እስከ 10 እጥፍ በሚሆን በራፍ ከምትሸጡት ትርፍ የምታገኙ እንደሆነ ላረጋግጥላችሁ እወዳለሁ። ይህን ደግሞ ቀርጸው ከሚሸጡ ሰዎች መረዳት እና መጠየቅ ትችላላችሁ ማለት ነው። አሁን ላይ በዘርፉ መንግስት እየሰጠ ያለው ትኩረትም በጣም አሪፍ የሚባል በመሆኑ ከፍተኛ ዶላር ከሚያስገቡ ዘርፎች ውስጥ አንዱ ማዕድን ስለሆነ የማዕድኑ ዘርፍ መንግስት ትኩረት እየሰጠው ስለሆነ እናንተ በዚህ ላይ ብትሰማሩ ኢንቨስት ብታደርጉ በጣም አዋጭ የስራ ዘርፍ እንደሚሆን ነው የምነግራችሁ። ሌላው የሀገር ውስጥና የውጭ ገበያ እዚህ ዘርፍ ላይ እናንተ በጣም በትኩረት ልትሰሩበት የሚገባ የቤት ስራ ይሆናል ማለት ነው። እኛ ሀገር ላይ አሁን እየተለመደ የመጣው በባህላዊ አልባሳት፣ ለሰርግ ጌጣጌጦች እንዲሁም ለስጦታዎች ቱሪስቶች ወደዚህ ሀገር ሲመጡ ከኢትዮጵያ የከበረ ድንጋይ በጌጣጌጥ መልኩ ጃስፐራ ጌጦችን ሊሆን ይችላል የተለያዩ የቱሪስት መዳረሻ ቦታዎች ላይ እነዚህ ድንጋዮች በመስራት ለጌጣጌጥነት በመሸጥ የሚተዳደሩ ሰዎችም አሉ። ግን በብዛት የኢትዮጵያ ትልቁ የገበያ መዳረሻ የሚባሉት የኤዥያ ሀገራት እንደነ ህንድ እና ቻይና እንዲሁም ታይላንድ አካባቢ
በብዛት የሚላክ ሲሆን በአውሮፓ የተወሰኑ ሀገራት እና በአሜሪካም በዝቅተኛ ደረጃም ቢሆን የሚላኩበት ሁኔታዎች አሉ ማለት ነው። ሌላው ልታስቡበት የሚገቡ ፈተናዎችን ልንገራችሁ። እዚህ ዘርፍ ላይ ስትሆኑ ልትጠነቀቋቸው እና በጣም ቻሌንጅ ሊያደርጓችሁ የሚችሉት ነገሮች ብዬ የማስባቸውን ልንገራችሁ። አንደኛው የቴክኖሎጂ እና የእውቀት ማነስ። የቴክኖሎጂ እና የእውቀት ማነስ ስላችሁ አብዛኛው ኢትዮጵያ ውስጥ እዚህ ዘርፍ ላይ ያሉ ሰዎች ምናልባት በሺህ የማይቆጠሩ በመቶዎች ብቻ የሚቆጠሩ ባለሙያዎች ነው ያሉን። ይህ ማለት እንደነ ታይላንድ 300 ሺህ የሚገመት ባለሙያ ያላቸው ሀገሮች ባሉበት እኛ ደግሞ ከ120 130 ሚሊዮን በላይ ህዝብ ይዘን በመቶዎች የሚቆጠሩ ባለሙያዎች ብቻ ናቸው ያሉ ማለት ነው። ይሄ አንደኛው ተግዳሮት ነው። ስለዚህ የራሳችሁን ሰው የማስተማር እና የማብቃት ሰዎችን የማስተማርና የማብቃት ሊጠበቅባችሁ ይችላል ማለት ነው። ስለ ድንጋዮች ጂኦሎጂካዊ እና ጂኦሎጂካዊ ባህሪዎችን ማወቅ አለባችሁ ማለት ነው። የድንጋይ አይነቶችን እንዴት አይደንቲፋይ ይደረጋሉ፣ የትኛው ስራስ ላይ ብሰማራ ስፔሲፊካሊ ሊያዋጣኝ ይችላል የሚለውን ነገር እናንተ በደንብ ማወቅ ይጠይቃል ማለት ነው። ሌላው የገበያ ትስስር መፍጠር ነው። ኢትዮጵያ ውስጥ እንደነገርኳችሁ የገበያ ትስስሩ በመሀል ደላላ የበዛበት ስለሆነ ይህንን ቻሌንጅ የሚያደርጋችሁን ነገር እንዴት ልትወጡት እንደምትችሉ ቀጥታ ማይኒንግ ከሚሰሩ ሰዎች እዛው ሳይቱ ላይ ከሚሰሩ ሰዎች ወስዳችሁ ራሳችሁ ፕሮሰስ አድርጋችሁ ወደምትሸጡበት ሀገር የማድረስ አቅማችሁ እዚህ ላይ ፎከስ አድርጋችሁ ካልሰራችሁ ይህ በመሀል ያለው ቻሌንጅ እንግዲህ የገበያ ትስስሩ ትንሽ አስቸጋሪ የሚባል መሆኑን እንድታውቁ ፈልጋለሁ። ሌላው ህግ አሰራር ወይም ቢሮክራሲ ከማዕድን ሚኒስቴር ፈቃድ ማውጣት ከክልል የማዕድን ቢሮዎች ጋር አብሮ መስራት አለባችሁ። ኤክስፖርት የሚጠይቁና ህጋዊ መስፈርቶችን ማሟላት ትዕግስትና ካፒታልን የሚጠይቁ ነገሮች ናቸው። እዚህ ላይም ቢሆን በጣም በጥንቃቄ ካልሰራችሁ ራሳችሁን ሌላ አደጋ ውስጥ የሚከቱ ነገሮች ናቸው። ሌላው አሁን ላይ ያለው የጸጥታ ችግር ምናልባት አቅርቦት ላይ ሊፈጥረው የሚችለው የተወሰነ ነገር ሊኖር ይችላል። እዚህ ላይ በጣም ትኩረት አድርጋችሁ እንዲሁም ደግሞ ወቅቱን የጠበቀና ከየት አካባቢ የተሻለ ከአካባቢ ሁኔታ አንፃር የተሻለ ነገር አገኛለሁ የሚለውን ነገር እናንተ ስራ ይጠይቃል ማለት ነው። እዚህ ላይ ስራ እንድትሰሩ ነው። ይህን ስራ ለመጀመር ምን ያስፈልጋል የሚለውን ነገር ልንገራችሁ። ይህ ስራ አዋጭ የሚሆነው በእውቀትና በስልት ሲመራ ነው። ወደ ስራው ከመግባታችሁ በፊት ስለከበሩ ድንጋዮች ተፈጥሮ፣ ጥራት፣ ከለር፣ ክላሪቲ፣ ከቲንግ እና በቂ እውቀት መያዝ ያስፈልጋችኋል ማለት ነው። በአጠቃላይ ኢትዮጵያ የከበሩ ድንጋዮች ዘርፍ ገና ያልተነካና ብዙ ሊባልበት የሚችል ነው ማለት ነው። ስለዚህ እዚህ ዘርፍ ላይ መሰማራት የፈለጋችሁ ሰዎች እኛን የምታማክሩን ወደ ዘርፉ እንዴት መግባት እንዳለባችሁ አድቫይስ እናደርጋቸዋለን ማለት ነው። ወደ ሁለተኛው እና ቅድም መጀመሪያ ስገባ የጠየኳቸው ጥያቄ የከበረ ድንጋይ ራሱ ምንድን ነው? የከበረ ድንጋይ ማለት ተቀርጸው ተወልውለው ወይም ፖሊሽ ተደርገው ለጌጣጌጥና ለቤት ማስዋቢያ የሚውሉ የተለያየ ከለር ያላቸው ድንጋዮች ናቸው ማለት ነው። እነዚህ ድንጋዮች የከበረ ድንጋይ ለመባል ምን ምን ማሟላት አለባቸው የሚሉትን ነገሮች ልንገራችሁ። የከበረ ድንጋይ ለመባል ውበት ማብረቅ አለባቸው። ከለራቸው ከሌሎች ድንጋዮችም የተለየ መሆን አለበት። ሌላው ጥንካሬ ነው። ዱሬቢሊቲ የምንለው በቀላሉ የማይሰበሩ ወይም ደግሞ በኬሚካሎች የማይበላሹ መሆን አለባቸው። ለምሳሌ አልማዝ እጅግ ጠንካራ በመሆኑ ለዘመናት አይደበዝዝም፣ እንዲሁም በትንሽ ነገር የማይቧጨርም ጠንካራ ነው ማለት ነው። ይሄ ምሳሌ የነገርኳችሁን ሌሎች ድንጋዮችም እንደዚህ የራሳቸው መስፈርት አላቸው። ሌላኛው ደግሞ ሬሪቲ ነው፣ በብዛት አለመገኘት። የከበሩ ድንጋዮች በብዛት አይገኙም። በብዛት አለመገኘታቸው እንዲወደዱና እንዲፈለጉ ያደርጋቸዋል ማለት ነው። ስለዚህ የከበሩ ድንጋዮች በተለምዶ በሁለት ይከፈላሉ፣ ፕሬሸስ ስቶን እና ሰሚ ፕሬሸስ ስቶን ማለት ነው። ፕሬሸስ ስቶን የሚባሉት እንደ አልማዝ፣ ሩቢ፣ ሳፋየር እና ኤመራልድ አይነት ድንጋዮች ሲሆኑ ሰሚ ፕሬሸስ የሚባሉት ወይም በከፊል ውድ የሚባሉ ድንጋዮች ደግሞ እንደነ ኦፓል፣ ቶርማሊን፣ ቶፓዝ፣ አኳማሪን እንዲሁም አሜቲስት፣ አጌት፣ ጃስፐሮች እነዚህ ሰሚ ፕሬሸስ ውስጥ የሚመደቡ ናቸው ማለት ነው። ዛሬ ስለከበሩ ድንጋዮች መረጃ ይህን ያህል ከሰጧችሁ በቀጣይ በሌላ ባዘጋጀውላችሁ የከበረ ድንጋይ መረጃ ዘርፍ እንገናኛለን። አብራችሁኝ ስለነበራችሁ አመሰግናለሁ። ይህ መረጃ ይጠቅመናል ብላችሁ ያሰባችሁ ሰዎች ለሌሎች ሰዎችም ሼር አድርጉት። ይህን ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ሌላ ቪዲዮዎች ሲጫኑ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ሳምንት።